በዓለም አቀፍ ደረጃ ቅናሽ ያሳየው ነዳጅ በኢትዮጵያ ውስጥ በድጋሚ ጨመረ። በያዝነው የፈረንጆቹ ዓመት 2025 ነዳጅ በዓለም አቀፍ ገበያ መረጋጋት እያሳየበትም ነበር። ታዲያ ለዓለም አቀፍ የነዳጅ ዋጋ ቁልፍ መለኪያ ተደርጎ የሚወሰደው የብሬንት ድፍድፍ ነዳጅ በጃንዋሪ ወር በበርሜል 79 የአሜሪካን ዶላር የነበረም ሲሆን አሁን በያዝነው ወር ዲሴምበር ወደ 62 የአሜሪካን ዶላር ወርዷል። ይህ በአንድ ዓመት ውስጥም በ21% ቅናሽ ማሳየቱን የሚያመላክት ነው። ለዚህ ደግሞ ከኦፔክስ ውጪ የሆኑ ሀገራት ምርት ማቅረባቸው ከኦፔክስ አባል ሀገራት ምርታቸው ላይ ማስተካከያ ማድረጋቸውና በዓለም አቀፍ ደረጃ በተለይም በቻይና የነዳጅ ፍላጎት እየቀዘቀዘ መምጣቱ እንደ ምክንያትም ይጠቀሳል። ከድፍድፍ ነዳጅ በተጨማሪም በዓለም ደረጃ የተጣራ ቤንዚን ዋጋም እያሽቆለቆለ መምጣቱ መረጃዎች ያሳያሉ። ነገር ግን በኢትዮጵያ ሁኔታዎች ተቃራኒ መልክም ይዘዋል። በያዝነው የፈረንጆቹ ዓመት በተከታታይ የነዳጅ ዋጋ ላይ ጭማሪ የታየም ሲሆን የጃንዋሪ እስከ ሜይ ወር ባለው ጊዜ በቤንዚን ላይ የ34% በናፍጣ ላይ ደግሞ የ29% ጭማሪ ተደርጓል። የኢኮኖሚ ተንታኞች እንደገለጹት ለዚህ ምክንያት የሆነው መንግስት በነዳጅ ላይ የሚያደርገውን ድጎማ ማንሳቱን፣ የብር ዋጋ ማሽቆልቆል ናቸው። ታዲያ የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ይፋ ባደረገው መረጃ ደግሞ እንደገና በነዳጅ ላይ ጭማሪ ማድረጉን አስታውቋል። በዚህ መሰረት የቤንዚንና የናፍጣ ዋጋ 129 ብር ከ12 ሳንቲም መግባቱን የገለጸም ሲሆን ይህም 6 ብር ከ60 ሳንቲም ጭማሪ ማድረጉን ያሳያል። ይህ ጭማሪ በአገሪቱ ውስጥ ያለውን የትራንስፖርት ዋጋ እንደሚያንረው የሚገልጹት ተንታኞች ውጤቱ በምግብ በሸማቾች እቃዎች ላይም ከፍተኛ ጭማሪ እንደሚያስከትል በመናገር ላይ ይገኛሉ።